አብርሽና ሄርሜላ በኩሪፍቱ ምን ሆነው ነው? ምን ገጠማቸው? እንደዚህ በአጃቢ አለሙ ቅልጥ ያለው ምን ተፈጥሮ ነው? የሁላችሁም ጥያቄ ነው። እኔ ቀድሜ ነግሬያችሁ ነበር። አብርሽና ሄርሜላ ፈርተዋል። እመኑኝ፣ የሩትን ቤተሰቦች፣ የሩትን ወንድም እህቶች እንዳለ በሙሉ ፋሚሊዋን ፈርተዋል። ስለዚህ ደህንነታችን ያሰጋን ብለው በኩሪፍቱ ሄርሜላና አብርሽ በቃ በነፃነት መንቀሳቀስ አልቻልንም ብለው እንግዲህ ያው ብር ይኖራችሁ፣ ዋናው ብር ነው ሀባይቢ። በዚህ ምድር ላይ ስትኖሩ ብር ይኖር ብቻ እና የፈለጋችሁትን ነገር ማድረግ ትችላላችሁ። ስለዚህ የአብርሽ ወንድሞች የአብርሻ ያ ወንድሟ ማለት ነው በቀደም ያያችሁት እሱ እንዴ እሱ እኮ ሲጀመር ምንም የሚያግደው ሰው አይደለም። ያው አብርሽና ሄርሜላ ልፉ ብሏቸው እንጂ እናላችኋለሁኝ ሀባይቢ እነሱን ፈርተው በነፃነት መንቀሳቀስ አልቻልንም። ስለዚህ በቃ ብር ካለን የፈለግነውን ነገር ጠበቃ መቅጠር እንችላለን ምናምን ብለው እና በነፃነት ለመንቀሳቀስ ኩሪፍቱ እንዳለ ታጅባለች በአጃቢ አብርሽና ሄርሜላ ስላሉ ፈርተዋል። ወይኔ ሩትዬ ግን ከምር ሩትዬ ግን አለማድነቅ አይቻልም። ሩትዬን አለማድነቅ አይቻልም። ታውቃላችሁ ትናንት አልፈርምም ምናምን የፈለግሽው ነገር ካለው ውሰጂ ምናምን ብሎ ሁለተኛ ደግሞ እንዳትደውይልኝ ጭራሽ አደባባይ ላይ ሩት በቃ ለሱ እንደምደውልለት ምናምን ለማስመሰል የሞከረው የሄደበት ርቀት አያናድም? የእውነት አብርሽ ያናዳል። እኔ በጣም ነው ብሽቅ ያደረገኝ እንደዛ ሲል። እንዴ አንዳንዴ ምን ችግር አለው ፕራይቬት ምናምን ነገሮችን ሴቭ ቢያደርግ እንዴ ድፍረቱ እንደዚህ ምናምን ብሎ እሷን በአደባባይ እንትን ለማለት ለማስጠቆር ምናምን የሞከረበት የሄደበት ርቀት በጣም ነው የሚያናደው። የእውነት አብርሽ በጣም ነው የሚያናደው። ብቻ እላችኋለሁኝ እንደዚህ ነው እንግዲህ ሩትዬ ያለውን ነገር ማታ ቪዲዮ ትለቅላችኋለች፣ እንለቅላችኋለን። ያው የሩታ ፋሚሊ ያው ከሩታ ፋሚሊ አንዷ እኔ ፊል ነኝ። ስለዚህ